የመጀመሪያ ሚስቱን የማስተዳደር አቅም ሳይኖረው እንደገና ሁለተኛ አገባለሁ አይቻልም። አላህ ስብሐነሁ ወተዓላ ሁለተኛ መግባትን መስፈርት አስቀምጦለታል። ያን መስፈርት ካላሟላ ሰውየው ማግባት አይፈቀድለትም፣ አይቻልም። የመጀመሪያ ሚስቱን ማስተዳደር ሳይችል ስደት ላይ ልክ እንዲሁ እሱ ኢትዮጵያ ላይ ቁጭ ብሎ ከሷ ብር እየከፈለ እየተቀበለ ሁለተኛ ይቻላል እኮ አገባል አይቻልም። ለአንተ ሐራም ነው፣ ክልክል ነው። መጀመሪያ ሚስትህን ከስደት አውጣት፣ ራስ ሰርተ አስተዳድራት። ያን ሳትችል ሁለተኛ አገባለሁ የሚል ወንድ አይፈቀድም፣ ሐራም ነው በእስልምና። አላህ ፈቅዷል የሚል ሰው እንዲህ አይነት ሰው ጃህል ሰው ነው። አላህ ለአንተ አይደለም የፈቀደው። ገብቶሃል? በጣም ከባባድ መስፈርቶች አሉት። ያን ካላሟላችሁ ቅጣት ሁሉ ተቀምጧል በኢስላም። አላህ ስብሐነሁ ወተዓላ በቁርአን ላይ ከልክሏል። ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ማስተዳደር የማትችሉ ከሆናችሁና ብትችሉ ራሱ የፈለገ ሀብታም ብትሆን የማይፈቀድለት ሰው አለ። ፍትሃዊ መሆን የማትችሉ ከሆናችሁ አለ የመጀመሪያ ሚስቱን ጣል አድርጎ ሁለተኛው ላይ ሄዶ የሚጣበቅ ከሆነ ሰውዬ ለዚህ ራሱ አይፈቀድም። ለምን? የዓለምን የሚሞላ ገንዘብ አይኖረም፣ አይፈቀድም፣ ገንዘብ ስላለ ብቻ። ስለዚህ ከባባድ መስፈርቶች፣ እነዚህ መስፈርቶች ካሟላ ነው ሰው ይፈቀድልህ። እነዚህን ካላሟላ ሳይፈቀድ ፈዋሒደተን አለ። አንዲት ብቻ ግቡ እንደዚያ ከሆናችሁ አለ። የማስተዳደር አቅሙና ችሎታ የሌለው ሰው ከአንድ በላይ ማግባት አይችልም። ያችንም ራሱ የማስተዳደር አቅሙና ችሎታ ካለ ነው የሚያገባው። ከሌለውስ አንድ ራሱ አያገባም፣ አይፈቀድለትም። የሰው ህይወት አምጥተህ እንድታጨናንቅ በአንተ ህይወት ላይ ጨምረህ አይፈቅድም አላህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ያ ማዕሸረ ሸባብ መን ስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ አሏቸው ወንዶችን፣ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው። ካልቻለስ እንዳያገባ ነው፣ አይቻልም፣ ሐራም ነው። ፈዐለይሂ ቢሶም አደራ ጾምን ይጾም አሉ። ፈኢነሁ ለሁ ዊጃእ ለእርሱ ጾም ለእርሱ ጋሻ ይሆንለታል። ስለዚህ የማስተዳደር አቅሙ ችሎታው የሌለው ሰው ልክ እንዲሁ ደግሞ ችሎታው ኑሮት ፍትሃዊ መሆን የማይችል ሰው ከአንድ በላይ ማግባት አይፈቀድለትም ብሎ አላህ ከልክሏል።